ጊዜ ጠበበኝና ቁርአን ውርድ ጀመርኩ ይላሉ አንድ ዓሊም። ሱብሃንአላህ አንድ ጁዝ ሰፋ ሲልልኝ 2 አረኩታሉ 3 በቀን 3 ጁዝ የጊዜ በረካ ማለት ነው። ጊዜ በረካ ያገኘ ሱብሃንአላህ حتى وصل وردي 10 أجزاء يوميا 10 ጁዝ በቀን እስከምደርስ ድረስ እንደኔ ጊዜ ያለው የለም በረካ። ለምን ባላቸው ጊዜ አላህ ያንን ነገር ውጤታማ በሆነ መንገድ እንዲፈጽሙት ያደርግላቸዋል። በቃ የጊዜ በረካ ማለት እኮ በትንሽ ጊዜ ብዙ ስራ ትሰራለህ ማለት ነው አይደል? በረካ ከሌለ ግን ትዘናጋለህ፣ ትባክናለህ። መባከን ነው የሚሆነው። ብዙ ሰዓት አጠፍተህበታል ግን you are not effective ውጤታማ አይደለም። እንደዛ አይነት ነገሮችን ለማስወገድ ከቁርአን ጋር ያለና ትስስር የሼክ አራጅሂ በጣም ትልቁ ባለሀብት ረህመቱላሂ ዐለይሂ አርፏል። ባንክ አላቸው፣ ብዙ ኢንቨስትመንቶች፣ ሪል ስቴቶች፣ እርሻዎች፣ በጣም መልታይ ቢሊየነር የነበሩ ትልቅ ባለሀብት ናቸው። አሁን በሳቸው ደረጃ ላይ ያለ ሰው ቢዝነሶቹን እንኳን እንዴት አድርገው ነው የሚቆጣጠሩት? ጊዜ እንዴት ይኖራቸዋል ብለህ ታስባለህ? ሱብሃንአላህ ሁሌም ከፈርድ ሰላት በፊትና በኋላ አንዳንድ ጁዝ ይቀራል። ሱብሃንአላህ ከፈጅር በፊት 1 ጁዝ፣ ከፈጅር በኋላ 1 ጁዝ፣ ከዙሁር በፊት 1 ጁዝ፣ ከዙሁር በኋላ 1 ጁዝ። በ5 ወቅት ሰላት 10 ጁዝ ይቀራል። አላህ በኢየሱስ ቀኑ ያختማል። አላህ ይሄን ሁሉ ቢዝነስ ደግሞ ራን የሚያደርጉት ዋናው ኦነሩ እሳቸው ናቸው። አንድ ሰው የጊዜ በረካ ማግኘት ከፈለገ የልጅ በረካ፣ የገንዘብ በረካ፣ የዓፊያ በረካ ቁርአን ጋር ያለውን ትስስር ማጥበቅ ያስፈልጋል። ይህ የሚጀምረው አሁን ረመዳን ላይ በደንብ ለመቅራት እናስባለን። ሁላችንም ብዙ ጊዜ ማختም እንፈልጋለን። እሺ አሁን እንጀምራለን። እስቲ አሁን ካልተለማመድ ነው አይሆንም፣ አይመጣም። ምን ፈልገውን ያክል ማሳካት እንቸገራለን።